ግን በጥብስ ምናምን ይመችሻል? ምን ጥብስ? የቤተሰብ ድምፅ ይከበር ይላሉ። የቤተሰብ ድምፅ ብዙ ሰው አንሶላ እንድንጋፈፍ ፈልጓል። ምን አስባችሁ ነው ጋይስ? እስቲ አንዴ ወደ ጥግ ሂጂ፣ ከዛን ተሽከርካሪ። አሁን ደግሞ ሽንት መጣ፣ ግን ሽንት ቤት ሰው ሌላ ነገር ሞልሽና ችግር የለም። አረ በሃይላንድ ካልሸነው በስተቀር ዘንድሮ እስራ ሃይላንድ የለም ካለ ተጨነኩ እኮ እስራ ሃይላንድ የለም አለ። ሃይላንድ አለ እየጠጣው። አይ አልሄድም። የቀረውን ትንሽ ስለሆነ ጠጣውና ሽማች እንዲህ ብዬ ነው የምውለው። ባይዘዌ መሆን የምር ማለት ነው። የምር ትመቸኛለሽ ስል በሌላ ሳይድ እንዳትወስዱ። በቃ አክሴፕት የምታደርግበት መንገድ ይመቸኛል። ከዛ ደግሞ ግልጽ ሆነ የምትናገርበት መንገድ። የሊቨርፑል ደጋፊ እንደሆንኩ ታውቂያለሽ? እኔ ስለ ኳስ ብዙ አላውቅም፣ ግን የማን ኳስ ታያለሽ ብትለኝ አላውቅም። የሊቨርፑልን ያለው አንቺ ላይ የምጠቀመው ሜትድ ቦቢ ፊርሚኖ የሚባለው ሜትድ ነው። ቦቢ ፊርሚኖ የሚባለው ኳስ ተጫዋች አለ። አላውቀውም። የእሱን ስቴፖች አሳይሻለሁ። አንዳንድ ስቴፖች። ምን አይነት ስቴፖች ነው የሚጠቀመው? ነገ ትመጪ የለ ምን ያሏሽም ስራትች መምጣት የምችል አይመስለኝም። እኔ ሌላ ስራ ሰጥሻለሁ። ምን አይነት ስራ? በወር ስንት ብር ነው የምታገኘው? ከላቦራቶሪ ከተቀጠርኩበት ከሆነ 6,000 ምናምን። ማንም ሰው እየመጣ ሰገራ ከሚያስመረምርሽ እኔ ብዙ የምትመረምር። ከዛኛው ከሆነ ደግሞ ከሸጥኩት እቃ 10% ነው የምወስደው። አይ በስልክ ልሸጥ እችላለሁ ምናምን። ሰው እኔን የሚያውቀኝ ደውሎ የሆነ እቃ ቢፈልግ 10% አለኝ ማለት ነው። አይ እኔ እሰጥሻለሁ። የአንድ ቀን ደሞዝሽ ኦልሞስት ወደ 200 ብር ነው እና ወደ 200 ብር ልሰጠኝ ነው። ከዛ ስራውን ብባረርስ ምን ልሰራ ነው? ሙሉን 6,000 ብር ነው የምሰጥሽ። ስራውን ብባረር ኖ ነገ ከስራ ስለምቀር ብቻ ነው እሱን የምትሰጠኝ ወይስ? አረ ቀልዴን ነው። ስራ እንዳትቀሪ ሂጂ። እኔ ቀልዴን ነው። ይጀመር ስራ ከቀረ ባይዘው የምሰራው አይምሮ የረፍት ስለሚኖር ነው እንጂ ስለ ብሩ ብዬ አይደለም። ኖ ሮብሲ፣ እኔና አንቺ አንገናኝም። የምር ቁም ነገር አንገናኝም። ችግር የለም። ለምንድን ታውቂያለሽ? ኖ አንገናኝም። ለምንድን ነው ግን? ለምን ፈራክ መገናኘት? አይ ይቅር። አይ ለምን? ኖ እኔ ማግኘት አልፈልግም። ምክንያት ምንድን ነው? ምክንያቱም ጠይቁት ጋይስ። ሪስፔክትፉሊ እኮ ነው። እንዴት ልበልሽ እኮ ሪስፔክትፉሊ ነው፣ ግን ምክንያት ምንድን ነው? ምክንያትን ማወቅ አልችልም። እስቲ ዙሪ፣ እስቲ ወደፊት አንድ ሂጂ። ከዚህ ልጀምርልህ እንደዚህ ምክንያቱ ይሄ ነው። ታይ አታንቀሳቅሽ። እሱ ነው ምክንያት። ሞናት ቀልድ ጌታ የምሬን ነው። ምን አሁን ከዚህ የበለጠ በጣም የሚያማምር ትልቅ ያላቸው ሴቶች አሉ አይደል እንዴ? አዎ አላቸው እኮ። ያንቺ ያምራል ግን እኔ ደህና ነኝ። አሁን ተነፍሳለሁ። ምንም ሰውነቴ ላይ ምንም አይነት በሽታ የለብኝም። ደሜ ንጹህ ነው። ቂም የለብኝም። ግን ሞን አንድ ነገር አልጠይቅህ። አንድ ነገር ታደርገኛል? እስኪ እጅህን እንደዚህ በልልኝ። እንደዚህ ጣትህን ማለት ነው። እንደዚህ የቀኝ ግራኝ ችግር የለውም። ሁለቱም ነው። ኦኬ። ምን ነው? ምንም የሚያምር ጣቱ ስለምወድ
የኔ አብር ቴንካድ ያምራል። ንቅሳት አለብህ ደግሞ። አቶችም ታቱ ነው አይወዳለሁ ግን ለመነቀስ ምናምን እፈራለሁ በጣም እንጂ ማለት ነው። ምን እንደምፈልግ ታውቃለህ? ይሄ እንደዚህ ከዚህ ጋር ጀምረህ ይታያል። ከዚህ ጋር ጀምረህ ወደ ላይ ንቅሳትና እዚህ ጋር እንደዚህ፣ ከዛ ደግሞ ዞሬ መጥቼ እንደዚህ መነቀስ እፈልግ ነበር ግን እፈራለሁ፣ በጣም እፈራለሁ። ያመኛል ብዬ አስባለሁ። እሺ ጋይስ እንዴት ነው? ቴንክ ዩ ማን እንገናኝ እንዴ? ላገኛት? አንቺ ቆይ፣ አይ ትክክለኛ ፍላጎትሽን ነገር የምር እኔ ማግኘት ትፈልጊያለሽ? ወላሂ ምን ችግር አለው እንዴ? እኔስ ወንድምሽ ነኝ አላልኩኝ? ትፈልጊያለሽ ወይስ አትፈልጊም? ያ እፈልጋለሁ። ለምን አልፈልግም? ቦትና በዛ ላይ ጸይም ነህ አስበው። እኔ ደግሞ ጸይሙ ደቅ ጋይስ ላገኘው ወይስ አላገኘው ምን ትላላችሁ? እኔ ባገኘው ደስ ይለኛል። ምናምን እሺ፣ አይ ቮት ላስደርግ ነው በቃ የመጨረሻ። እኔ አንቺ ማግኘት አልፈልግም፣ አንቺ ትፈልጊያለሽ። ያ እፈልጋለሁ። የሆነች ዶክተር እዚህ ላይ የሆነ ቪዲዮ እየሰራች ነበር። እሱን ቪዲዮ ውስጥ ይላኩልኝ። የሚዋጥና የሆነ ነገር አለ። የምንድን ነው? አይ የሆነ የሚዋጥ ዳልቻ። ቴንኪዩ ዳልቻ ጊፍት ጋላሪ ይሞላልኝ እስቲ። ዳልቻ ኢንመሞቲ ነጋሚ ጨራሽ በኦሮምኛ። አይ ሰላም ነው ያልኩት፣ ሌላ ምንም አላልኩት። ረኮ ቀባሽ ረኮን ቀቡ በል። ረኮ ቀባ ማለት ችግር አለው ነው እኮ። ችግር አለው እያልኩ እኮ አለው። ምን ችግር አለው? ዳልቻ ባይዘው በጣም ምርጥ ሰው ነው። ዳልቻ ባክብዳት እያለኝ ነው። ዳልቻ እኔን ዋን ኦፍ ዩኒቨርሲቲ ኬኒታ በቃ የቅድሙን ቮት አሁን ድጋሚ እናስደግመው። እኔ ከበለጠ ቮቱ አገኝሻለሁ፣ እንፈጽማለን። ግን አንቺ ቮቱ እስኪያልቅ ዞረሽ ነው የምጠብቂው። ችግር የለም። ኧረ አፈንድጄ የምጠብቀዋለሁ። ሞኒ ጋይስ አንሶላ ተጋፈፍ የምትሉ ሳቁ። አይ አታርግ ሞኒ ቅርብህ የምትሉ ደግሞ አልቅሱ። አንቺ ዙሪ። ቆይ ጀምሮ ቮቱ ይጀምራል። ኖ ዙሪ። ኦኬ ራስ ጀምር ነው ይቻላል። ሲያልቅ ነው የምትዙሪ። ጋይስ ይታያችኋል። አረ ዙሪ ጀርባሽ። አደራችሁን አልቅሱ፣ እባካችሁ አልቅሱ። ልብሽ ሞላ ወይንክበት አደራችሁን አልቅሱ ይላል ማለት ነው። አትዙሪ፣ አልቅሱ። ያው ጋይስ ጠጋ ልበል ወይስ እንዴት ነው? ጂግ ላይ አያረግም? ወደ ላይ ወደ ታች አይልም? እንደዚህ በአንድማ አይልም። አንድ ላይስ እንደዚህ ቶርክ ማለት እኮ ነው። ታዲያስ እንዴ የሚስቁት በዙ። ምን ነው እንደዚህ የሚለው እንዳስተዋል። ወይኔ አይበቃም። እኔ ዙር። አረ ይበቃል። እናታለን በቃ ራሴን አመመኝ። አረ በቃ አሁንስ ጋይስ አረ ታዩ አላዛር ሂድበት ነው። አላዛር ሂድበት ብሎ ኮፍያ ባርኔጣ ማለት ትልቅ ነው። ኮፍያ ደራርበ ሂድበት ነው።
ዳልቻ ልሂድበት፣ ኮፍያ ደርብልኝ። ዳልቻ መቼም ሂድበት አይልም። ዳልቻ ልሂድበት ቆሞ ይሳ ደበርሴን ኬን ነው ዳልቻ አላዛር ኮፍያ ደርብበት። ያው ሄደ ደርብበት ብሏል። በቃ እንዴ አላዛር መሳም ሲቹዌሽን ሂድበት። ዳልቻ እንዴ ሂድበት አላለም። አው ደራርብ ነው የሆነ እንደዚህ የሚያዘፍን ሙዚቃ አለ አይደል? እንደዚህ ወገባቸው ቀጭን የሆኑ ሴቶች ናቸው ግን ይሄን መስራት ያለባቸው። ለብልበው ብሎኛል። ሮብሲ ምን ታረብልም? ዳልቻ ዱጋጀ ዲሜ የምርህና ቴንክ ዩ በቃሉ ታንም እየሰጠሽ ነው ጊፍት። ይኸው ዛሬ በጣም ያበደ ነው። ግን እንትና ማነህ በቃሉ አረሻርኩላ እኮ በቃሉ ጊፍት ጋላሪ ይብራ በቃሉ እንዴ በቃላችን ያንን አንደኛውን ሻርክ ላከው በቃሉ ሻርኩን ያላንተ አይበራም። እኔ የምልሽ አሁን የምሬ ነው። ጊፍት የሰጡሽ ሰዎች ጥሩ ሰዎች ናቸው። ያዣቸው ታና አሁን በጣም ጥሩ ሰው ነው። ታና ብቻ አላዛር ብዙ ሰው በቃሉ ሁሉም ጥሩ ናቸው። በእውነት ያዣቸው። በእውነት ከሚገባ ነው የሚይዛቸው። አዎ ምንድን ነበር? ቴንኪው አላዛር ቴንኪው። ጠፋብህ ሞኒ መጥፋት አይደለም በጣም ቴምፕቴሽን በዛብኝ። ዩ ኖ ቴምፕቴሽን ምንድን ነው? አላቅም። ምን ታደርጊያለሽ መሰለሽ? ሪንግ ላይቱን ዝቅ አድርጊው። ኦኬ ታን ቴንክ ዩ አባቴ። አሳጠበኛም። አሁን ዙሪ በቃ አሁን ወደዚህ ሂጂ። ወደ ግርግዳው እንደሱ አታርጊ። ታይ ተረጋጊ። እናት ያ ምን መሰለሽ ግን አንድ ነገር ልንገርሽ። አሁን ጠጥተሻል ወይስ ኖርማል ላይ ነሽ? አረ እንዴት እጠጣለሁ? አንተ ሃይማኖት ይፈቅዳል እንዴ መጠጥ? የምታረጊው ነገር ነገ አይጸጽትሽም? አይጸጽተኝም። ለሚጸጽተኛል። ለምሳሌ ከኔ ጋር ተገናኘሽ፣ እኔ አድቫንቴጅ ልወስድብሽ እችላለሁ። ከአንቺ ጋር ሴክስ ልናደርግ እንችላለን። ኔክስት ሌላ ሰው ታገኛለሽ፣ እሱንም እንደዚሁ አድቫንቴጅ ሊወስድብሽ ይችላል። አይወስድብኝም። ለምን? ስለማይወስድብኝ። 2400 ሰው እኮ አድቫንቴጅ እየወሰደብሽ ነው። አንቺ ኖ ምንም አድቫንቴጅ አይወስድብኝም። ሆነ እያታስብ ችግር የለም። የማምንበትን ነገር ብቻ ነው የማደርገው። እኔ ያመኘበት ምንም አይነት ነገር ባደርግ አይ ዶንት ኬር ሰው ለሚለው ነገር። ስለዚህ ችግር የለውም። አሁን እያረግሽው ባለሽው ነገር ደስተኛ ነሽ? እየጨፈርኩ ምናምን ባለሁት በጣም ምን ችግር አለው? ምን አደረኩ? ከሰው የተለየ ያደረኩት ነገር አለ? መሽኮርመም ነበረብኝ? ኖ እሱ የፈለግሽውን የማድረግ የአንቺ ፍላጎት ነው። ግን አት ዘ ኤንድ ኦፍ ዘ ዴይ አንቺ ላይ የሆነ ባክ ፋየር እንዳይኖረው ነው። ችግር የለም። ኦኬ ችግር የለም። እንደዛ ካልሽ አይ ችግር የለም። እህትሽ ተነስታለች ከእንቅልፏ? ተኝታለች ግን እየሰማች። ኢቨን ብራዘርም አለ። ችግር የለም ማለት በቃ እንደዛ ከሆነ አጠገባችሁ ፋርማሲ አለ? የለም ነው። በቃ እኔ ወደ መገናኛ አካባቢ ነኝ። ነገ ፋርማሲ ሂጂና ሰንሴሽን ይሰጡሻል። ዲኬት ኢትዮጵያ እንድንሰራ ፈልጋለሁ። ከልጅነት ጀምሮ ማስታወቂያ መስራት ስለምፈልግ ማስታወቂያ መስራት አትፈልጊም? እፈልጋለሁ። ግን በሰንሴሽን ምን አይነት ማስታወቂያ ነው የሚሰራው? ካርቶን እኔ ቪዲዮ ሲጀምር እያየሽ በጎኔ ታልፊያለሽ። ከዛን አሁን ዙር እስቲ። ኦኬ አዎ እንደሱ ስታልፊ ቆይ ወደ እኔ ተጠጊ። ቂጥሽን ወደ እኔ አርጊው። ልክ እሱ ጋር ሳይ
አትታለል አትታለል የሚለው ዘፈን ይመጣል። ችግር የለም። ከዛን ከሱ ዘፈን በኋላ እንዲያው ነገሩ ቢያስቸግርም እንዳትረሳ ያቺ ነገር የሚለው የጃሉድ ዘፈን ይመጣል። እሺ ከዛም በኋላ ምን ታደርጊያለሽ? እንደዛው ቂጥሽን እያየው ትገቢና ኮንዶም ይዘሽ ትመጫለሽ። ሴፍ ለሆነ ህይወት መጠንቀቅ ይገባናል ብለሽ ትሰጭኛለሽ ኮንዶሙን። በጣም ብዙ ሰው እንደሚያስተምር አልጠራጠርም። ችግር የለም። ከዛም በኋላ እንዴት እንደሚደረግ እኔ አላቅም ስልሽ በጥርስሽ ክፍት ታረጊውና ታረጊልኛለሽ ማለት ነው። ኦኬ ታወጣዋለህ አንተ እንትኑ ካሜራ ፊት ለፊት ታወጣዋለህ። ችግር የለም አደርግልሃለሁ።